ሄሎ ጤና ይስጥልኝ። ይህ የኢትዮ ዎል ስትሪት ቻናል ነው። ዌልካም። ዛሬ የምናወራው ስለ ርዕሳችን ስቶክ ማርኬት ምንድን ነው የሚለውን በተመለከተ ነው። እንዲሁም ስቶክ ማርኬት ኢንቨስቲንግ እና ሴቪንግ የሚሉ ርዕሶችን እንነካካለን። የአክሲዮን ገበያ ወይም ስቶክ ማርኬት ማለት ምን ማለት ነው? እንግዲህ ስቶክ ማርኬት ማለት ፐብሊካሊ የሚነገዱ ኩባንያዎችን አክሲዮን መግዛት ማለት ነው። ይህ ማለት ለሪቴል ኢንቨስተር ለሚባሉ ካስተመሮች ነው። ሌሎች ካምፓኒዎች እና ኦርጋናይዜሽኖች ፕራይቬት ካምፓኒዎችን መግዛት እና መሸጥ ይችላሉ። ግን ይሄ ፐብሊካሊ ትሬድድ ካምፓኒስ ነው ስቶክ ማርኬት የምናወራው። እንግዲህ ካምፓኒዎች ለምንድን ነው ስቶክ ማርኬታቸውን ለገበያ የሚያቀርቡት የሚለውን ስናይ የተለያዩ ካምፓኒዎች የተወሰኑ የስቶክ ማርኬት ነምበር ኦፍ ስቶክስ ለገበያ ያቀርባሉ። ይህም ሞር መኒ ሬዝ ለማድረግ ነው፣ ማለት ገንዘብ ለመሰብሰብ እና ካምፓኒውን ለማሳደግ ነው የአክሲዮን ሽያጭ የሚያደርጉት። ለምሳሌ ብንመለከት በአሜሪካ ውስጥ ኤንዋይኤስሲ፣ ናስዳክ የመሳሰሉ ካምፓኒዎች አሉ። በኢትዮጵያ ውስጥ ደግሞ አዲስ የተጀመረው ኢትዮጵያን ሴኩሪቲስ ኤክስቼንጅ የሚባለው ነው። በአጠቃላይ ሲታይ ስቶክ ማርኬት የዋጋ በየጊዜው እየጨመረ ነው የሚሄደው። ካምፓኒዎች ቫልዩ እየጨመረ ነው የሚሄደው። ተርሚኖሎጂዎቹን ቃላቶቹን ለማየት ብንፈልግ ትሬዲንግ ማለት ያው ስቶክ ማርኬት መግዛት እና መሸጥ ነው። የትሬዲንግ የሚካሄድባቸው ፍጥነቶች በደቂቃ ሊሆን ይችላል። አንዳንድ ሃይ ፍሪኩዌንሲ ትሬድ የሚያደርጉ ካምፓኒዎች ደግሞ በሰከንዶች ስቶክ ማርኬቱን ስታኩን የሚፈልጉትን ገዝተው በሰከንድ ውስጥ መሸጥ ይችላሉ። አብዛኛው ሪቴል ኢንቨስተር፣ ተራ ኢንቨስተር በደቂቃ ውስጥ መሸጥ ይችላል፣ መግዛት ይችላል። ኦር ደግሞ በቀናት ውስጥ መግዛትና መሸጥ ይችላል። በሰዓታት ውስጥ መግዛትና መሸጥ ይችላል። አንዳንዴ በወራት ውስጥም መግዛት ገዝቶ በወራት ውስጥ መሸጥ ይችላል ማለት ነው። እንግዲህ ስቶክ ማርኬት ዋና እቅዱ ያው ለማትረፍ ነው። ስቶክ ማርኬት ብዙ ጊዜ ሾርት ተርም በአጭር ጊዜ ውስጥ የዋጋ መቀያየር ይኖራል። በተለያዩ ምክንያቶች ወደ ታች እና ወደ ላይ ይወጣል። ያንን አጋጣሚ በመጠቀም ትርፋማነት ለመሆን ነው የሚደረገው ጥረት። እንግዲህ ያንን ለማድረግ ዝም ብሎ በዘፈቀደ ማንኛውንም አይነት ስቶክ መግዛት እና መሸጥ አይመከርም። አንድ የምንገዛውን የምንሸጠውን ስቶክ ሪሰርች ማድረግ አለብን። ያዋጣል አያዋጣም፣ ካምፓኒው እድገት ላይ ነው ወይስ መክሰር ላይ ነው የሚሉ ሪሰርቾችን መስራት ነው። ሌላው ደግሞ
ከመግዛታችን በፊት የምንገዛበትን ዋጋ እና ለመሸጥ የምናስብበትን ዋጋ አንዳንዴ በወረቀት ላይ በመጻፍ አንዳንዴ ደግሞ በጭንቅላታችን ውስጥ ካልኩሌት በማድረግ ከመግዛታችን በፊት እና ከገዛም በኋላ ምን ማድረግ እንዳለብን ማሰብ ያስፈልጋል። ምክንያቱም እንግዲህ ስቶክ ማርኬት እንዳልኩት ሪሰርች ማድረግ ያስፈልጋል። ሰዓት ወስዶ መወሰን ያስፈልጋል። በሌላ መልኩ ስቶክ ማርኬት ወደ ላይ እና ወደ ታች ሲወርድ የተለያዩ ኢንዲኬተርስ በመጠቀም ዋጋውን መከታተል ይቻላል። ከኢንዲኬተሮቹ መሃል ካንድል ስቲክ የሚባል ቻርት አለ። እነሱ ምንድን ናቸው? ብዙ ጊዜ የተለመደው አረንጓዴ እና ቀይ ካንድል ስቲክ ነው። አረንጓዴ ሞስትሊ ስቶክ ፕራይስ ወደ ላይ ሄዶ ገዢዎች ማሸነፋቸውን የሚያመለክት ነው። ቀይ ሲሆን ደግሞ ሻጮች ማሸነፋቸውን የሚያመለክት ነው። በተለያየ የዋጋ ደረጃ የዋጋ ወደ ላይ መውጣትና ወደ ታች መውረድን ካንድል ስቲክ በመጠቀም መከታተል ይቻላል ማለት ነው። በአንጻሩ ስቶክ ትሬዲንግ በሌላ መልኩ ኢንቨስቲንግ ከስቶክ ትሬዲንግ ትንሽ ይለያል። ይህም ማለት ኢንቨስት በስቶክ ውስጥ ኢንቨስት ማድረግ ማለት አንድን ስቶክ ገዝቶ ለረጅም ጊዜ በማቆየት ላለመሸጥ ማቆየት ማለት ነው። ለምሳሌ ለወራቶች፣ ለአመታቶች አንድን ካምፓኒ ስቶክ ገዝቶ ሳይሸጡ በማቆየት ኦቨር ሎንግ ራን ያው ዋጋው ሲጨምር ካፒታላችን ይጨምራል ማለት ነው። ኢንቨስቲንግ ዋና ግቡ ትርፋማነትን ቀስ ብሎ ትርፋማነትን ማዳበር ወይም ማግኘት ማለት ነው። አንዳንድ ካምፓኒዎች ዲቪደንድ በየኳርተርስ በየጊዜው ይከፍላሉ። ያንን ዲቪደንድ እንደገና ወደ ገበያው ኢንቨስት በማድረግ ካፒታላችንን ማሳደግ እንችላለን። ሌላው ደግሞ አብዛኛው አሜሪካን ካምፓኒስ ሊስት ከተደረጉበት ጊዜ ጀምሮ የካፒታላቸው እየጨመረ ካምፓኒው ግሮ እያደረገ ሲሄድ እኛም ኢንቨስት ካደረግን ድርሻችን እያደገ ይሄዳል ማለት ነው። እንግዲህ ኢንቨስቲንግ ሞር ሎንግ ተርም ሲሆን ትሬዲንግ ደግሞ ሾርት ተርም በሰዓት፣ በቀናት፣ በወራት የሚከናወኑ ነው። ኢንቨስት ስናደርግ ብዙ ጊዜ የስቶክ ዋጋ መውረድና መውጣትን ብዙ ጊዜ ትኩረት አናደርግም። ምክንያቱም ኦቨር ሎንግ ተርም ብዙ ጊዜ የስቶክ ማርኬት ዋጋ እየጨመረ ነው የሚሄደው። እና ሌላው ደግሞ ኢንቨስት ስናደርግ ፓሲቭ ነው አፕሮቹ። ምን ማለት ነው ፓሲቭ ነው ስንል? በየሰዓታቱ፣ በየደቂቃው፣ በየቀናቱ የስቶክ ማርኬቱን ስቶኩን ፕራይስ አንከታተልም፣ እንገዛለን። አንዳንዴ ኢግኖር እናደርጋለን ነው ለቀናት፣ ለወራት
እና ከትሬዲንግ የሚለይበት የፓሲቭ መሆኑ ነው። ትሬዲንግ አክቲቭ ነው። ሞስትሊ በሰዓታት ውስጥ የስቶክ ማርኬት ፕራይስ አፕ ኤንድ ዳውን ሲሆን ተከታትለን መሸጥና መግዛት ያስፈልጋል ማለት ነው። ሌላው ጥያቄ የሚነሳው በምን ያህል ገንዘብ መጠን እንደ መነሻ ምን ያህል ገንዘብ ያስፈልጋል የሚለው ነው። ትሬድ ለማድረግ ሲግኒፊካንትሊ ፕሮፊታብል ለመሆን ቢያንስ $1000 በብሮከሬጅ አካውንታችን ውስጥ ቢኖር ያስፈልጋል። ግን ከዛ በታችም $500 መጀመር ይቻላል። ኢንቨስትመንት ሲሆን $1 መጀመር ይቻላል። ግን ያው ብዙ ጊዜ ኢንቨስት ሲደረግ ሪካሪንግ ኢንቨስትመንት ነው የሚሻለው። ምን ማለት ነው? አንድ ሌትስ ሴይ የቴስላ ኦር ጉግል ስቶክ ብንገዛ በየጊዜው ዶላር ኮስት አቨሬጅ እያደረግን በየጊዜው የስቶኩን በሳምንታት፣ በወራት ወር በ6 ወር በየጊዜው የምንገዛ ከሆነ ኢንቨስትመንታችን ያድጋል። ግን አንድ ወይ ሁለት ስቶክ ብቻ ገዝቶ ኢንቨስት አድርጌ ሀብት አካብታለሁ ማለት ያው ትንሽ ያስቸግራል። በሌላ አንጻሩ ሴቪንግ ብዙ ጊዜ ሰው ባንክ ውስጥ ሴቭ ሲያደርግ ብዙም ሪተርኑ በጣም ትንሽ ነው። አንዳንድ ባንኮች ሃይ ሴቪንግ አካውንት ከከፈታችሁ 1% or 0.5% ሪተርን ሊኖረው ይችላል። ግን ሴቪንግ ብዙም ሪስክ የለውም። ግን ሪተርን ያው ኢንተረስት ትንሽ ስለሆነ ብዙም ሪተርን የለውም። ሌላው ትሬድ ስናደርግ ሉዝ ብናደርግ የማይቆጨንን ገንዘብ ትሬድ ብናደርግ ነው የሚሻለው። ምክንያቱም የቤት ኪራይ ኦር የመኪና ክፍያ ኦር የኢንሹራንስ ምናምን መክፈል አቅቶን ትሬድ እናደርጋለን ካል ያንን ሁሉንም ሉዝ ካደረግን ሆምለስ ልንሆን ነው ማለት ነው። ኦኬ ትሬዲንግ እንግዲህ ጥቅሞች ምንድነው? እሱ በጣም ሃይ ሪተርን የማግኘት አቅም አለው። ሌላው ደግሞ ኢንፍሌሽንን ማሸነፍ ይቻላል። በአንጻሩም ደግሞ የትላልቅ ካምፓኒዎችን ኦነርሺፕ ባለቤትነት እናገኛለን ማለት ነው ትሬድ ስናደርግ። ሪስኩ ምንድነው? አደጋው እንግዲህ ስቶክ ዋጋው አንዳንዴ በጣም ይወርዳል። በዛ ጊዜ ገንዘባችንን ልናጣ እንችላለን እና ኖ ጋራንቲስ ማለት ጋራንቲ የለውም ማለት ነው። የትርፋማ የመሆን ጋራንቲ የለውም። እና ሌላው ምንድነው? ትሬዲንግ ሪስኩ ከፍ ያለ ነው፣ ስትረስ አለው። በአንጻሩ ደግሞ ኢንቨስቲንግ ብዙም ሃይ ሪስክ የለውም። ስትረሱ ከትሬዲንግ ጋር ሲነጻጸር ሎው ነው። በአንጻሩ ደግሞ ሴቪንግ ገንዘባችንን ዝም ብለን ባንክ ውስጥ ሴቭ ብናደርግ ገንዘባችን ዋናው ፕሪንሲፓሉ አይጠፋም። ያው ብዙም ኢንተረስቱ ትንሽ ስለሆነ ብዙም የማደግ አቅሙ ትንሽ ስለሆነ የገንዘብ የመግዛት አቅሙ
እየቀነሰ ሲሄድ በኢንፍሌሽን ዋጋውን ያጣል ማለት ነው ባንክ ውስጥ የሚቀመጥ ገንዘብ። ሌላው በኢንቨስትመንት ዓለም ውስጥ ኮምፓውንዲንግ የሚባል በጣም ወሳኝ ፋክተር አለ። ኮምፓውንዲንግ ማለት እንግዲህ ልክ አሁን ስቶክ ትሬድ ስናደርግ ኦር ኢንቨስት ስናደርግ ለምሳሌ ኢንቨስት ያደረግነው $1000 በ8% በየአመቱ ቢያድግ ያ ኢንትረስት በአመቱ መጨረሻ ላይ እንደገና እንደ ፕሪንሲፓል ያገለግልና የ8% ኢንትረስት የሚሰፈረው ከ1000 ሳይሆን ካገኘነው ኢንትረስት ጨምሮ ኤክስፖኔንሻል ግሮዝ ያሳያል ማለት ነው። ለምሳሌ $1000 ዛሬ ኢንቨስት አድርገን ከ30 ዓመት በኋላ በ8% የግሮዝ ሬት ከ30 ዓመት በኋላ ያ $10,000 ወደ 100,000 ያድጋል ማለት ነው። ምንም ሌላ ተጨማሪ ገንዘብ በየጊዜው ባንጨምርበት ራሱ ኮምፓውንዲንጉ ገንዘቡን በማሳደግ ወደ 100,000 ሊያሳድገው ይችላል ማለት ነው። እና ኢንቨስቲንግ ሞር ኦቨር ሎንግ ታይም ሲሆን የሚመከረው ኢንቨስት ለማድረግ በተቻለን አቅም ዛሬውኑ ብንጀምር ይመረጣል። ኮምፓውንዲንግ ለመጠቀም በኮምፓውንዲንግ ለማሳደግ ማለት ነው። እዚህ ላይ አሁን ይሄ ቻርት የሚያሳየው ይሄ ከታች የምትመለከቱት ሲምፕል ኢንተረስት ነው። ይሄ ደግሞ ኮምፓውንዲንግ ኢንተረስት ነው። ይሄ ደግሞ በተለያዩ ዓመታት ያለው ልዩነት ነው። ሲምፕል ኢንተረስት ሲሆን ሎወር ዳን ኮምፓውንዲንግ ኢንተረስት ነው የሚሆነው ማለት ነው። እንግዲህ ማትረፍ ሲኖር መክሰርም አለ። መክሰር ማለት በኢንቨስትመንት ወርልድ ወር በትሬዲንግ ወርልድ አንድን ስቶክ ገዝተን የስቶኩ ዋጋ ከገዛንበት በታች ከሆነ እና ስቶኩን ከሸጥ ነው የዲፈረንሱን ከሰርን ማለት ነው። ግን ለምሳሌ በአሁኑ ጊዜ ላይክ ቴስላ ወደ $400 ነው አንድ ስቶክ ፕራይስ። ሌትስ ሴይ የቴስላ ዋጋ ወደ 300 ቢወርድ ከ400 ወደ 300 ቢወርድ አንድ ስቶክ 100 ብር ከሰርን ማለት ነው። ያ ማለት ግን በ400 ገዝተን በ300 ከሸጥ ነው ኪሳራ የሚሆነው። ግን ስቶኩን ካልሸጥ ነው እና ዝም ብለን ካስቀመጥ ነው ምንድነው ፔፐር ሎስ ነው የሚሆነው። አንሪያላይዝድ ሎስ ነው የሚባለው። ምክንያቱም ያንን ስቶክ ካልሸጥ ነው የስቶኩ ፕራይስ በታይም ወደ ላይ ሊመለስ ይችላል ማለት ነው። ያ ማለት ግን ሁልጊዜ ሁሉም ስቶክ ወደ ላይ ይመለሳል ማለት አይደለም። ምንድነው ኢንቨስቲንግ እና ትሬዲንግን በኪሳራ አንፃር ስናየው ትሬዲንግ ገዝተን የምንሸጠው በአጭር ሰዓታት ጊዜያት፣ ሳምንታት ከሆነ ኪሳራው ወዲያው ነው እና ፍሪኩዌንት ነው፣ ኦፈን ነው። ግን ኢንቨስት ካደረግን የስቶኩ ፕራይስ ወደ ታች ቢወርድም ካልሸጥ ነው በጊዜ ብዛት
ወደ ኖርማል ኦር ከገዛንበት ዋጋ ሊመለስ ይችላል። ኦር ደግሞ ወደ ብዙም ከዛ በልጦ ሊሄድ ይችላል ማለት ነው። እና ኢንቨስት አድርገን ሎሱን ካልሸጥ ነው ሪከቨር ያደርጋል ኦቨር ሎንግ ታይም። ግን ጋራንቲድ አይደለም። አንዳንድ ካምፓኒዎች ወርደው በዛ የሚቀሩበትም አለ። ሴቪንግን በተመለከተ ፕሪንሲፓሉ አይጠፋም፣ ግን ምንድነው ኦቨር ታይም ገንዘቡ የዶላሩ የመግዛት አቅም በኢንፍሌሽን ምክንያት ስለሚወርድ ዋጋው ይገሽባል ማለት ነው። በባንክ የሚቀመጥ ገንዘብ ለምሳሌ ዛሬ ኦር ሌትስ ሴይ ኢቭን ከኮቪድ በፊት ላይክ $10 መግዛት የምንችላቸው ነገሮች ዛሬ $10 መግዛት አንችልም። ሜቢ $20 ኦር ሰምታይምስ $50 መግዛት አለብን ማለት ነው። ሌላው ምንድነው ኢንቨስት ስናደርግ ኦር ትሬድ ስናደርግ እንግዲህ ዳይቨርሲፋይ ማድረግ ያስፈልጋል። ዳይቨርሲፋይ ማለት ለምሳሌ የተወሰኑ ፐርሰንቶች የአሜሪካን ስቶክ መግዛት ኦር የኢንተርናሽናል ስቶክ መግዛት ኦር ደግሞ ሪል ስቴት መግዛት፣ የተወሰኑትን ደግሞ ካሽ ማስቀመጥ ማለት ነው። ሌላው ደግሞ ቦንድ መግዛት። ለምሳሌ የስቶክ ማርኬት ወደ ታች ቢወርድ ሪል ስቴት ላይ ወርድ ይችላል፣ ኦር ደግሞ የቦንድ ላይ ወርድ ይችላል። ብዙ ጊዜ ቦንድ ያው እንደ የቦንዱ አይነት ትሬዠሪ ቦንድ የ5 ዓመት የ10 ዓመት ሲሆን የሚከፈለው ኢንተረስት ፍላክቹዌት ላያደርግ ይችላል። እና ምንድን ነው የሚባለው ኢቨን በስቶክ ማርኬት ውስጥ ራሱ የተለያየ ካቴጎሪዝ ላይክ ቴክኖሎጂ፣ ስቴፕልስ፣ ሄልዝ ኬር የተለያዩ ሴክተሮች ስላሉ አንድ አይነት በትሬዲንግ ሲሆን ብዙም ለውጥ አመጣም፣ ግን በኢንቨስቲንግ ሲሆን የተለያየ ሴክተር ፒክ በማድረግ ኢንቨስት ማድረጉ የተመረጠ ነው የሚሆነው። ይሄ እንግዲህ የሚከላከለው ኢንቨስትመንታችን የአንዱ ፓርት ዋጋው ከቀነሰ የሌላኛው ፓርት በተመሳሳይ ጊዜ ላይቀንስ ይችላል። ያንን ለመቀነስ ማለት ነው ፖርትፎሊዮ ኢንቨስቲንግ የሚያስፈልገው። እንግዲህ የተለያዩ የኢንቨስትመንት የትሬዲንግ እና የሴቪንግ ባህሪያቶችን በቴብል መልክ ለማየት ብንፈልግ ትሬዲንግ የጊዜ ገደቡ ከደቂቃ እስከ ወራት ሊሆን ይችላል። በደቂቃዎች ገዝተን መሸጥ፣ በሰዓታት ገዝተን መሸጥ። ለምሳሌ አሁን ገዝተን ከ1 ደቂቃ በኋላ ከ10 ደቂቃ በኋላ ኦር ከ1 ሰዓት ኦር ከ1 ቀን በኋላ መሸጥ እንችላለን። ገበያው ወደ ላይ ሲወጣና ወደ ታች ሲወርድ። በሌላ መልኩ ትሬዲንግ የአደጋ ደረጃው ከፍተኛ ነው። ለዛም ነው ሪስክ ማኔጅመንት ብዙ ጊዜ የሚመከረው እና ሪተርኑ የምናገኘው ትርፍ በአንጻሩ ከፍተኛ ነው። ግን ሁልጊዜ ኮንሲስተንት አይደለም፣ ይወጣል ይወርዳል፣ እንደየችሎታችን እንደየገበያው ሁኔታ ማለት ነው። ትሬዲንግ ስናደርግ እንግዲህ ብዙ ጊዜ
ሰዓት ይፈልጋል። ብዙ ጊዜዎችን ትሬዲንግ ላይ ማጥፋት ሊፈልግ ይችላል። በተለይ ዴይ ትሬዲንግ የምናደርግ ከሆነ ዴይ ትሬዲንግ ማለት አንድን ስቶክ ገዝተን በተመሳሳይ ቀን ውስጥ መሸጥ ማለት ነው። ሌላው ደግሞ ስዊንግ ትሬዲንግ የሚባል አለ። ስዊንግ ማለት አንድን ስቶክ ገዝተን ሜቢ ኔክስት ዴይ መሸጥ ሊሆን ይችላል፣ ኦር ኔክስት ዊክ መሸጥ ሊሆን ይችላል፣ ኦር ኔክስት መንዝ መሸጥ ሊሆን ይችላል። ግን ሴም ዴይ መሸጥ አይደለም። ስዊንግ ትሬድ ስናደርግ ስቶኩን ዛሬ ከገዛን ሜቢ ነገ መሸጥ እንችላለን፣ ኦር 2 days 3 days ኦር ዊክ ኦር ማንዝ እንደማለት ነው። ዴይ ትሬዲንግ ከሆነ እንግዲህ ያው ሁሌ በደቂቃዎች በሰዓታት የሚከሰቱትን የማርኬት ፍላክቹዌሽን በመከታተል ትኩረት ማድረግ ያስፈልጋል። ስዊንግ ትሬዲንግ ስናደርግ ግን ብዙ ጊዜ ሜቢ አት ኤንድ ኦፍ ዴይ ኦር አት ኤንድ ኦፍ ዊክ ማርኬቱን ቼክ ብናደርግ ብዙ ሰዓት ማጥፋት ላያስፈልግ ይችላል። በተለይ ሌላ የሙሉ ሰዓት ፉል ታይም ስራ የምንሰራ ሰዎች ብዙ ጊዜ ዴይ ትሬዲንግ ሊከብድ ይችላል። ምክንያቱም ኮምፒውተር ላይ ወር ስልክ ላይ ብዙ ጊዜ ማጥፋት ያስፈልጋል። ግን ስዊንግ ትሬዲንግ የምናደርግ ከሆነ ከስራ ስንመለስ ወር ከስራ ሳንጀምር በፊት ማርኬቱን በማየት የፖርትፎሊዮዎችን በማየት ማስተካከል እንችላለን ማለት ነው። በአንጻሩ ኢንቨስቲንግ ሲሆን ኢንቨስቲንግ እንግዲህ አንድን ስቶክ ገዝቶ ለአመት፣ ለ2 ዓመት፣ ለ5 ዓመት ኦር ለ10 ዓመታት በማቆየት የታማኝነት መሆን እንደማለት ነው። ሪስኩ ከፍተኛ ከመካከለኛ እስከ ከፍተኛ ሊሆን ይችላል። የሪተርኑ የትርፋማነቱ ከፍተኛ ሲሆን በረዥም ጊዜ ውስጥ ነው እንግዲህ ያው ይሄ የሚሆነው። ሞር ኢንቨስቲንግ እንግዲህ ሀብትን መገንባት ነው። ኦቨር ሎንግ ታይም ሀብትን መገንባት ነው። በሌላ መልኩ ገንዘባችንን በቁጠባ ማስቀመጥ በማንኛውም ሰዓት በማንኛውም መጠን መቆጠብ ይቻላል። ሪስኩ በጣም ዝቅተኛ ነው። በአንጻሩ ደግሞ ሪተርኑ የምናገኘው ሪተርን በጣም ትንሽ ነው። በተለይ ባንኮች፣ የአሜሪካ ባንኮች ኢንትረስታቸው በጣም ሎ ነው። በጣም ሎ በሆነ ኢንትረስት ያኛውም እሱም ያው በቼኪንግ አካውንት ከሆነ ምንም ኢንትረስት አይኖረውም። በሴቪንግ አካውንት ሲሆን ነው ኢንትረስት ልናገኝ የምንችለው እና በትንሹ በሴቪንግ ኢንትረስት በካስተመሮቻቸው ባንኮች ይከፍሉና ዞር ብለው ለተለያዩ ካምፓኒዎች ለፕራይቬቶች በትልቅ ገንዘብ ያበድራሉ። ለምሳሌ እዚህ አሜሪካ ነገር አብዛኛዎቹ ባንኮች ኢንተረስታቸው ከ1% በታች ነው። ግን አንድ ሰው መኪና ለመግዛት ወር ቤት ለመግዛት ቢፈልግ በ1% ኢንተረስት አያገኝም እና ባንኮች ብዙ ጊዜ ያንን በዛም መልኩ ነው ገንዘብ የሚያገኙት። ሴቪንግ እንግዲህ ሞር የሚያስፈልገው ለችግር ጊዜ ልንጠቀምበት የምንችለውን ገንዘብ ለማስቀመጥ እንጂ እንደ ገንዘብን ለማሳደግ ኦር ኮምፓውንድ ለማድረግ ብዙም አይጠቅምም። እና እንደ ማጠቃለያ ይሄ የመጀመሪያ ዩቲዩብ ፖድካስታችን እንደመሆኑ መጠን ለማሳጠር እንሞክራለን። እና እንደ ማጠቃለያ ስናይ ስቶክ ማርኬት የሚያገለግለው ካምፓኒዎችን ሼር ስንገዛ ፓርሻል ኦነርሺፕ ኦፍ ዘ ካምፓኒስ ሲሆን ሪስክ አለው፣ በአንጻሩ ደግሞ ሪዋርድም አለው። ትሬዲንግ ሲሆን ሾርት ተርም ነው፣ በሰዓታት፣ በደቂቃዎች፣ በቀናት የሚከናወን ሲሆን ኢንቨስቲንግ ሲሆን ደግሞ ሎንግ ተርም ነው፣ የረዥም ጊዜ እቅድና ኢንቨስትመንት ነው። በሌላ መልኩ ሴቪንግ ከሆነ ሴፍ ነው፣ ግን ገንዘባችን በሴቪንግ
አድጎ እኛንና ካፒታላችንን መቀየር አቅም የለውም። በተለይ በኢንፍሌሽን ምክንያት የገንዘቡ ዋጋ እየወረደ ሲሄድ የመግዛት አቅሙ ይወርዳል ማለት ነው። ሌላው የተነጋገርነው ዳይቨርሲፋይ የፖርትፎሊዮ ነው። ይህ የሚያገለግለው ሪስክ ለመቀነስ ነው። የአንዱ ሚዛን ወደታች ቢወርድ የስቶክ ማርኬት አንዳንዴ ይወርዳል፣ አንዳንዴ ይጨምራል። ሪስካችንን ለመቀነስ ነው። እንግዲህ ሞር ማድረግ ያለብን እንግዲህ ኢንቨስት ስናደርግ ትሬድ ስናደርግ ዴይ ቱ ዴይ ላይፋችንን የምንጠቀምባቸውን ገንዘብ ሳይሆን ሞር ቢያንስ ከ1 እስከ 3 ዓመት የማንጠቀምበትን ገንዘብ ኢንቨስት ወር ትሬድ ማድረግ ይመረጣል። እንግዲህ ይሄ ኢንትሮዳክሽን ነው ለኢትዮጵያን ኮሚኒቲስ ይጠቅማል ብዬ ያሰብኩት። በሚከተሉት ፖድካስቶች የተለያዩ ቶፒኮችን ፒክ በማድረግ ቪዲዮ ለመስራት እሞክራለሁ። በተለይ ምን አይነት ቶፒኮችን በስቶክ ትሬዲንግ፣ ኢንቨስቲንግ እና ኢንቨስትመንት ዙሪያ ያሉ ነጥቦችን ይጠቅማል የምትሉትን በኮሜንት ሴክሽን ብታስቀምጡ በጣም ደስ ይለኛል። ለዛሬ ያለኝን ቪዲዮ በዚህ ላይ አጠናቅቃለሁ። እንግዲህ ያው ላይክ ሰብስክራይብ አድርጉ፣ ቻናላችንን ለማሳደግ እንድንችል ብዙ ሰዎች ጋር እንዲደርስ። በጣም አመሰግናለሁ። የዛሬው እዚህ ላይ እናበቃለን።